አሁን የደብረጽዮን ክንፍ የህወሓት አንጃ በፍጹም ተአምር በሰላም ጊዜ ውስጥ መኖር የማይችል ኃይል ነው። ሰላም ከተፈጠረ መረጋጋት ከተፈጠረ ልማትና ዲሞክራሲ ለውጥና ነፃነት የሚባል ነገር ባለበት መኖር የማይችል የሁከትና የጦርነት ኃይል ነው በእርግጠኝነት መናገር የሚቻለው። ለምን እንደዛ አልካለኝ ካልከኝ አሁን ለምሳሌ ጦርነቱ 2013 ሲጀመር ጦርነቱ እንዳይጀመር ለማድረግ የሚያስችል ውይይትና ንግግርና ድርድር መደረግ እየቻለ ወደ ፉከራና ወደ ሽለላ ገብቶ ወደ ከባድ እልቂትና ደማዊ የሆነ ጦርነት ተደርጓል። በትግራይ ክልል ከባድ የሚባል እልቂት፣ ኪሳራ፣ ውድመት አድርሰዋል። በኢትዮጵያ በኩልም እንደ ሀገር ብዙ እልቂት ደርሷል። ሰውን ነበር ሲገል የነበረው ጦርነት ውስጥ። በአጠቃላይ የሞተውን ሰው ብትደምረው በኢትዮጵያ ውስጥ ያጋጠመ ኪሳራ ንብረቱን ደግሞ የወደመው ብታይ ብትደምር በኢትዮጵያ ውስጥ ያጋጠመው ኪሳራ ተብሎ ነው የሚመዘገበው። እንደ ክልል ብትወስድ ደግሞ ትግራይ ክልል የከፋ ኪሳራ ደርሷል። ይህንን ኪሳራ ያመጣ ኃይል ጦርነትን እያዋለደ የመጣ ኃይል በየጊዜው ከ83 ዓመተ ምህረት ጀምሮ ወደ ስልጣን ከመጣ በኋላ ነገሮች በጦርነት ሲፈታ የነበር ኃይል ነው። ከዛም በኋላ ጦርነቱ ከተቋጨ በኋላ ነገሩ ሰላም ሆኖ እንዲቀጥል አይደለም የሚያደርገው፣ ለጦርነት ዝግጁ የሆነ ነገር ትቶ ነው የሚሄደው። አሁን የጀነራል ታደሰ ወደ ፕሬዝዳንትነት መምጣት ውጤት ሆኖ እንዲመጣ ያደረገው የህወሓት ብልሽነት ከህዝባዊነት ወጥቶ ወደ ግላዊነት፣ ወደ ቡድንነት ብሎም ወደ ጎጥነት የተቀየረበት ክራይሲስ ስለተከሰተ እንዲሆን ሆኗል ማለት ነው።